ፈከረመ ናሰ ሁወል አክረም ይላሉ አረቦች። ሰዎችን ያከበረ እሱ የተከበረ ነው። ብዙ ጊዜ ግን ይሄንን ነገር ብዙ ሰዎች አይገነዘቡትም ማለት ነው። ለማንም ሰዎች ሳያከብሩን ክብር አይገባም። ግን አንዳንድ ሰዎች ሳያከብሩን ቅንጣት ያክል ቦታ ሳይሰጡን ተጎዝጎዙልን የሚሉ ሰዎች አሉ ማለት ነው። ለሰዎች ያልሰጣችሁት ክብር፣ ለሰዎች ያልሰጣችሁት ቦታ ከየት መጥቶ ሊሰጣችሁ ይችላል? ኢቭን እናንተ እንደፈለጋችሁ ተናግራችሁ ዝም ስትባሉ እንኳን የሰው ዝምታ በራሱ ሰላም ይነሳችኋል፣ ያናድዳችኋል። ግን ለምርመው እናንተ የምታደርጉት ነገር ሁሉ እንደ ምርቃት፣ ሌላኛው የሚያደርገው ሁሉ እንደ እርግማን የምትቆጥሩ ሰዎች ግን ለምንድን ነው ቆም ብላችሁ ማታስቡ? እንደዚህ አይነት ሰዎች ምንም ቢደረግላችሁ፣ ምንም ነገር ቢሰራላችሁ ማለት ነው የሰው አቃቂር ማውጣት፣ ማሽማጠጥ፣ ሁልጊዜ እንደ ተበዳይ ራሳችሁን መቁጠር፣ እንዲሁም ደግሞ ለትንሹም ለትልቁም ስሞታ ማቅረብ፣ ማሽማጠጥ የምትሞክሩ ሰዎች ግን ሌላኛው ማያመው ወይም ደግሞ ውስጡ ላይ ምንም እንዴት ነው ቁስል የሌለ አድርጋችሁ የምትቆጥሩ ሰዎች ግን ደህና ናችሁ። ይህንን ከምንድን ነው የሚመጣው ሲባል ሁልጊዜ ራሳችሁን ትክክል አድርጋችሁ፣ ራሳችሁን ሁልጊዜ በቀጥተኛ መንገድ አድርጋችሁ ሌላው ሁሉም በተሳሳተ መንገድ ላይ አድርጋችሁ ስለምትቆጥሩ ትሳሳታላችሁ። ነገር ግን ይህ ሁሉ ነገር ቀርቶ ወመን የተወከለ አለላህ ፈሁወ ሐስቡ፣ በአላህ ላይ የተወከለ እርሱ በቂ ነው የሚለውን ነገር ሁላችንም ብናቅ ኖሮ ስሞታችንም መገፋታችንም ችግራችንም ማውራታችንም ለሰዎች ሳይሆን ለአላህ ብቻ እንናገር ነበር። እርሱ የራ የስማ፣ ያያል፣ ይመለከታል። የልባችን የጭንቅላታችን ያሰብነውን አስበን ልንናገር የፈለግነውን ልንናገር ፈልገን ወደ ውስጣችን የመለስነው ሁላ አላህ አይዘነጋውም፣ ያየዋል። አላህ ሲያጠፋም ልክ የለውም፣ ሲምርም ልክ የለውም፣ ሲበቀልም ልክ የለውም። ለችግርተኞችም ከጎን ሲገባ ጣጣ የለውም። ሰዎች ግን ስሞታችን ሰምተው ችግራችን ሰምተው አጠግባችን ምናምን ብለው ወሬ ከማናዛት ወሬ ከማባከን የከሌ ቤተሰብ እንዲህ ነው፣ የከሌ እንዲህ ናት፣ የከሌ ጓደኛ እንዲህ ናት፣ የከሌ እህት እንዲህ ናት፣ የከሌ እንትን ከማለት ውጪ ምስቃለ ዘረ በህይወታችን የሚቀይሩት አንድም ነገር የለም ኢላ አላህን ፈርቶ ትክክለኛ ፈራጅ ጓደኛ፣ ቤተሰብ፣ ዘመድ ስናገኝ ብቻ ነው እኛ ጥቅም ላይ የሚያውልልን አላህ። 5 ሐቆች አሉት እያንዳንዱ ግለሰብ፣ በእያንዳንዱ ግለሰብ ላይ 5 ሐቆች አሉት። ከነሱ ሐቆች ውስጥ አንዱ ምንድን ነው? ለአላህ ብሎ ለማንም ሳያዳላ፣ ለማንም ሳይል፣ ዝምድና ሳይዘው፣ ቤተሰብነት ሳይዘው፣ እናት አባት፣ ወንድም እህት፣ ጓደኛ፣ ባል ሚስት ሳይዘው ለአላህ ብሎ ትክክለኛ ሐቅ ነገር ሊያማክረን ሊመራን የሚችል ጓደኛ፣ ቤተሰብ፣ እህት፣ ወንድም፣ የባል ዘመዶች፣ የእናት ዘመዶች፣ ዋቴቨር ሁሉንም እንደነዛ አይነት ሰዎች ካገኘን ብቻ ነው ማማከር ያለብን። ከዛ በተረፈ እንትናዬ እኮ ይሁን አንዳንድ ሰዎች አቴንሽን ይፈልጋሉ፣ ወሬ ይፈልጋሉ፣ ጉራ ይፈልጋሉ። እንትና እንዲህ ሆኖ እንትና እንዲህ ብሎ እንትና ምን ይሰራላችኋል? ምንም በህይወታችሁ ምንም የሚቀይረው ነገር የለም። ታደቡ።